ዛሬ ልደትሽ ነው ገባሽ? ብዙ ነገር ነው የሰማው ግን ዛሬ ሊያስደብርሽ ይፈልጋ ይመስለኛል። አይደለም ቆይ አንተ ለምን መናገር ካለበት ተናገር ምንድነው የሚያደርገን ይላል። አይ እንዲህ ብዬ መናገር በቃ ጥያቄ የለም። ይሄ ቀን ግን ሰው ግን አንተ ማለት የቅርብ ሰው አይደለም ቆይ አንተ ለምን መናገር ካለበት ተናገር ምንድነው የሚያደርገን ይላል። አይ እንዲህ ብዬ መናገር በቃ መናገር ካልፈለክ አታስጨንቅ። ተረጋጊ ቁጭ በያ አንቺ ያመነሽ እንዴት ታደርጋለሽ? ለማንኛውም ከዚህ በላይ አፍሽን አትክፈች። እሺ እመታሻለሁ። አንተ ለምን ማትረጋጋ? አንተ ሴት ልጅ እንደዚህ አታርግ። ቶ እንዴት ታደርገኛለህ? በቃ እንደዚህ ሆነ ያመረገም ማለት ነው። ሰማ በጣም ደንግጣለች። ይሄን አይታማ እንዴት ይከፈል? መጣች ሃፒ በርዝዴይ የሚና እንኳን ተወለድሽ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናቸው። እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ብዙ ነገር ነው ያለው። ዛሬ እንግዲህ ተንኮል ሲሆን ሁላችሁ ፈገግ አላችሁ። ዛሬ አንድ የሆነ ቀመር አስበናል። ያቡጋ ማለት ተንኮልም አስበናል። በአጋጣሚ ዛሬ ልደቷ ነው የተሰበሰብነው። ልደቷን በማስመልከት ነው። ግን ሰርፕራይዝ ስናረጋት እንዲህ በቀላሉ አይደለም ማለት ብዙ ውጣ ውረድ አለውና እኛም ስናዘጋጀው እና እሷ ደግሞ ምንም አነስ ብትልም እና ያስፈልጋል እና ብዙ ጊዜ ያው እንግዲህ እንደማበሳጫት ታውቃላችሁ። ዛሬ ደግሞ ትንሽ በለቷ ቀን ልደትሽን ዛሬ እናክብር። እኔ ከጆ ቤት ነኝ ግን ማንም የለም፣ እኔ ብቻዬን ነኝ። ጆ ወጥቷል ምናምን ብያታለሁ። እሷ እንግዲህ ለማክበር አስባበት ሆን ብላ ተነሳስታ ከቤት አምሮባት ነው ብዬ አስባለሁ። እንዲሁም ቆንጆ ናት። አረ እኔ ቆንጆ ናት አላልኩም፣ አንተ ሊያቀሳስርህ ነው ታውቃለህ። እና የሆነች ነገር አስበናል። ቆንጆ ናት እንዴ? የሆነ ሰው ልንቀንስ ነው ይቀነስ? አይ ካንስል ላደረገው ነው። ጸጥል ቴኳንዶ ተምሬያለሁ ባይዘው እና በጣም ተጠፋፍተናል። ያው የጠፋንበት ምክንያት አንዳንድ ነገሮች ስላልተመቻቸ ነው። ካሁን በኋላ ግን አንጠፋም እና ባይዘው ሰላም በሏቸው። ግን ሰላም በሏቸው ሁላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም ፍቅር ለእናንተ ይሁን እያል ዛሬ በአዲስ ቤት ከች ብለናል። እንግዲህ ያው አንዳንድ ጊዜ የአንዳንድ ሰው የደስታም ሆነ የፕራንክም ቢሆን ተባባሪ ሆነን ሲለን አሻንቲን እንግዲህ ለመተባበር ከች ብለናል። ሁላችሁም ከዚህ በፊት ግን ለዚህ ቤት አዲስ የሆናችሁ ካላችሁ አበረታቷቸው። ሁላችን የኛ ቤተሰቦች እዚህ ያላችሁ በሙሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቷቸው። ያው ብዙ ጊዜ ደስ የሚለው አንድ ሰው ወደ እናንተ ለመቅረብ የሚችለው ወይም ደግሞ ቶሎ ማምጣት የሚችለው ቪዲዮ መታየት ሲጀምር የለፋበት ነገር ውጤት ማግኘት ሲጀምር ምናምን ነውና ትንሽ የምችሉትን ያክል ሰብስክራይብ ያደረጋችሁ አበረታቷቸው። እና ዛሬ ያቡ ከዛ በፊት ግን እንኳን ተወለድሽ ሃፒ በርዝዴይ ማለት ፈልጋለሁ። ፈጣሪ ቀሪ ዘመንሽን ይባርክልሽ ምናምን ብዙ ያሰብሻቸውን ነገሮች የምታሳኪበት ምናምን አላ በቃ ደስታ እጥፍ ድርብ የሚሆንበት አመት ያርግልሽ። ከወዲሁ መልካም ምኞቴ ነው ይሄ። በመቀጠል ግን ያው እሱ ያሰበው ፕራንክ አለ ምናምን ግን ቢቀርሳሽ ቀን በልደት ቀን ቆይ ባን ያስፈልጋል። ምን የምፈራው ሜካፕ ተቀፈገን ሜካፕ የምትጠቀም አይመስለኝም። ያለ ሜካፕ ነው አትጠቀም። ግን ያው ያለ ሜካፕ ቆንጆ ነው ማለት ነው። ልጅ ሜካፕ ምናምን አይ ምናልባት እሱማ እንትን ብሎ ይሆናል ለበርዝዴይ ምናልባት ተጠቅማ ከሆነ ብሎ ሊሆን ይችላል። ብቻ ግን ብቻ ስትመጭ እንግዲህ ጉድሽን ታያለሽ። አይዞሽ ፈጣሪ ካንቺ ጋር ይሁን። ሰላም በሏችሁ። ይሁን ለዚህ ቤት አዲስ ነው መሰለኝ። አዲስ ነኝ መጥቻ ቃል አላውቅም። በመጀመሪያ ግን ቤተሰቦች ናፍቀውኛል። አንተ ራሱ ጠፍተሃል። በእናታችን ላይ ሰላም ቆየ በጣም እኮ ምንድነው በሰላም እስኪ እናያለን። ሰላሙና ለሙሉ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? አለን እኛ እግዚአብሔር ይመስገን። የማይጥለው ፈጣሪ ይዞናል እስካሁን ድረስ ተመስገን ነው። ስታማረር ይብሳል። ስታመሰግን ልደት ላይ ኬክ የሆነ እንትን ያደርገኝ አሁን የእሷን እንተውና ቤት የምሰራ እኮ ነው መስለው እንደዚህ
እና ቤተሰቦቻችን ዛሬ እንግዲህ መጥቻለሁ በአዲስ ቤት ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ያው ዛሬ ተንኮል አሰብንላታል ማለት ነው። ከባድ ተንኮል ነው ያሰብንላት። ያው ተንኮል ደግሞ ይሳካልኛል፣ በጣም ብዙ ጊዜ ነው የሚሳካልኝ እና እስኪ እንደዚህ አይነት ተንኮል ስንሰራት ምን አይነት ሪያክሽን ፊቷ ላይ እንደሚታይ እንዴት እንደምትሆን ልደቷም ስለሆነ ዛሬ ያው የሆነች ጓ ያለች ነገር እናደርጋለን። ከዛ ሰርፕራይዝ እናደርጋታለን። ሳይለፋማ ምንም ነገር አይገኝም አይደለ? ግድ እኮ ነው። እና ቤተሰቦች ዛሬ አሪፍ ቪዲዮ የምንሰራ ይመስለኛል። ማለት የደስታዋ ቀን ነው ዛሬ። እንኳን ተወለድሽ። በዚሁ አጋጣሚ እንወድሻለን፣ እናከብርሻለን። እንወድሻለን ስለ ሌላ ነገር አለ። እንወድሻለን ያልኩት ለዳኒ ስጠው። እንወድሻለን ያልኩት ለዳኒ ስጠው። እንዳልቀይረው። ሰላም ሰላም፣ ውድ የተከበራችሁ እዚህ የተሰበሰብ ነው እንዲሁም የሁላችሁም ቤተሰቦች እንዴት ናችሁ? እኛ ያለን ክብሩ ይስፋ ለመድኃኔዓለም። ያው አሹ ትናንትና ማታ ነበረ የሆነ ወሬ አወራን። ያው ታውቋታላችሁ ብዬ አስባለሁ ሁላችሁም ስለተናገሯት። የያቡ በርዝዴይ ነው ዛሬ እና በመሀል የሆነ ሀሳብ አምጥቶ ነበረ፣ ግን ከነሱ ከሶስታቸውም ተባባሪ አይደለሁም እኔ እንደዚህ አይነት ነገር አይመቸኝም። ያው ራስ እንደውም ቀመሩን የሚጨምረው ይሄ ነው እና እኔ በሌላው ነገር ነው ያገዝኳቸው። ኬክ በማምጣት ለስላሳዎችን በማምጣት ነው እኔ ለያቡ ያለኝ አመለካከት። እና ያቡ እንኳን ተወለድሽልን በዚሁ አጋጣሚ እላለሁኝ። ከካሜራ ጀርባ ማታም ደውዬላት ነበር፣ አሹ ነግሮኝ ነበረ። እና እንኳን ተወለድሽ። ተንኮልን በመሀል አንዳንዴ ሲኖር ጥሩ ነው ይባላል እና የሶስታቸውን ተባባሪ ሊያደርጉኝ ነው ዛሬ የጠሩኝ። ያው ተንኮል ለተንኮል ጥሩ ነገር ስላለበት ተንኮል ቢሆንም ጥሩ ነገር አለ እና አብራችሁን ቆዩ ቤተሰቦች፣ እንወዳችኋለን። እና ፋሚሊ እንግዲህ ያቡም እየመጣች ነው፣ ደርሳለች። እንግዲህ እንዴት አድርገን እንደምናመጣው እንግዲህ አስባችሁበታል። ለዚህ መቼም ጀግና ናችሁ። ከባድ ተንኮል የሆነ ነገር ለማፍረስ እኮ ተቀምሯል። በነገራችን ላይ አንድ ነገር ማፍረስ ቀላል ነው፣ ማስቀጠል ወይም ደግሞ መገንባት ራሱ ከባድ ነው። ማፍረስ በጣም ሲምፕል ነገር ነው እና ደግሞ ይቀላችኋል ብዬ አስባለሁ። እንግዲህ ፊታችሁን እኔም ታስቀይ ሁላችሁም ፖስተር በሉ። ኦልሞስት ደርሳለች። እንግዲህ እንጠብቃት። ግን ያቡ በዚህ አጋጣሚ ሃፒ በርስዴይ ፋሚሊዎች፣ ሃፒ በርስዴይ ይበሉልኝ። እንግዲህ ከክፋት አይደለም፣ ከወዲሁ ለምታስቀይማትን ነገር እንደውም ይቅርታ ጠይቄያለሁ። ፋሚሊ ቤተሰቦቼ በጣም ይቅርታ፣ ለእሷም ይቅርታ እና ሰብስክራይብ እያደረጋችሁ ሃፒ በርስዴይ ኮመንት ላይ ሃፒ በርስዴይ በሏት። እንጠብቃት እና ከፊታችሁን እስቲ ኮስተር ጅን ዳኒ ግን ያስበላናል። ዳኒ ሙድ ውስጥ እስኪገባ ከገባች ስሬስ ደስ ይላል። ክፍት ነው። ማን ነው? ክፍት ነው፣ ግቡ። ማነው? ተሰብስባችኋለን። ትሬኒንግ ያደርጋል። ምን ነው እንግዲህ የምትቀበል? እንዴት ነሽ? እንዴት ነህ? ሰላም። ምን ማለት ነው? ዳኒ ወይ ወረኝ። እሺ ትሬኒንግ ያደርጋል እንዴ? ጠጋብለት። ምን ሆናችሁ? እንዴት ነሽ? ዳራችሁ እንዴት ነው? ምን ሆናችሁ ነው ስትል በጣም ትገርሚያለሽ። የጠፋ ሰው ተገናኝተን አናውቅም። ጆ እንዴት ነህ? ሰላም ነው። እንዴት ናችሁ? ደግሞ ትስቂያለሽ እንዴ? ትስቂያለሽ ማለት? አይ ትገርሚያለሽ። እንደዛ አይደረግም ስልሽ እኔ አምኜሽ እኔ ነኝ እንጂ አምኜ ሰው አለ ምናምን አትለኝ እንዴ? ብቻዬን ነኝ ያልከው። ስለሱ የለም እያወራን ነው። እና ምንድን ነው የምታወራው? ለማንኛውም ብዙ ነገር ሰምቻለሁ። ጆ እንዴት ነህ? አለን ሰላም። ለእነሱ ነግሬያቸዋለሁ ስልሽ ጓደኞቼ፣ የቅርብ ጓደኞቼ እነሱ ናቸው። ለእነሱ ነግሬያቸዋለሁ። እንዴት እንደዚህ ታደርጊያለሽ በእኔ ላይ? ምን አደረኩኝ? ኧረ ያው በእናትሽ ምን አደረኩኝ? እሺ ጆ አሁን እንዴት እንደዚህ ይደረጋል? ኧረ በማርያም እየጨነቀኝ ነው። ምን አደረኩኝ? አይ እኔ ዛሬ የለሽ ቀን ነው ላለመረበሽ ነበር የፈለኩት። ግን አይደለም። ቆይ እሺ ምንድን ነው ያደረኩት? ከዛ ደግሞ ምንድን ነው ልደትሽ ልናከብር ነው፣ ማንም ጆ ቤት የለም እና ያልከኝ። ከዛ መጣሁ። ምን አልኩኝ? አይደለም እኔ ልነግርሽ ነው። እሱ እንደነገረን ነገር ሆነ በጣም የሚያስጠላ። ስለዚህ ካንቺ እንደዚህ ያልተቀበለ እየቀለዳችሁብኝ ነው። በማርያም ኧረ ተው። እኔ እንደዚህ ነገር አልችልም። በማርያም እኔ እየቀለድኩ አይደለም። ስቀልድና ሳልቀልድ ታውቂኛለሽ።
እኔ እስካሁን እንደዚህ ስታረጊ ዝም ያልኩት ማለት ነው። አንተ በጣም ትጀጃለህ። እኔ አላምንም። የሰው ወሬ አልሰማም ብዬ ነው። አሁን ግን በራሴ ባይኔ አይቻለሁ። እንዴት ታረጊያለሽ? ምንድነው ያየኸው? እኔ ለነሱ የነገርኳቸው የቅርብ ጓደኞቼ ስለሆነ ነው። ገባሽ? እሺ ንገረኝ፣ ምንድነው ያየኸው? አይ በዚህ ልክ አንቺም እንደዚህ መገመት የለብሽም። በጣም ያስጠላል። ማርያምን እየገባሽ ነው። ተከበሪ ነው። ያስጠላል በጣም እንደዚህ ነው። ተከበሪ አንቺ ሴት አይደለሽ እንዴ? ምንድነው እንደዚህ? አይ አሁን ዛሬ ልደትሽ ነው። ገባሽ? ብዙ ነገር ነው የሰማው፣ ግን ዛሬ ሊያስደብርሽ የፈለገ አይመስለኝም። ያው መናገር አለብኝ ተው እያልኩት ነው። ስላልቻልኩ ነው እኔ እንጂ ጀስት ዛሬ ይሄን ነገር እናወራለን። ዳኒ በማርያም ምንድነው የተፈጠረው? እስኪ ንገረኝ። እኔም ያው በስርዓት እኮ ሰላም እያለኝ እኮ ሁላ አይደለም ማርያም ነው የተጨነቅኩ ነው። እንደዚህ ነገር አልችልም። አዎ እኔም ሲነግሩኝ ይሆናል። አይ ሰው ሲያምንሽ እኮ ባመንሽ ልክ መገኘት መቻል አለብሽ። እኮ ምንድነው ያልኩት? ጥፋቴን ንገሩኝ። ማስረዳት ካለብኝ ስለሽ እንዴት ነው እንዴ ብዬ የምናገረው? ግን በውስጥ እናወራለን እኮ። እሺ ካሜራ መጥፋትም ካለበት ጠፍቶ ንገሩኝ። ምን ችግር አለው? ለምን እኛ ብቻ አውቀን ቤተሰብ ነው ያለብሽን ነገር። ኧረ በማርያም አራት አስጨንቁኝ። ጥያቄ የለውም ይሄ ቀን ግን ሰው ግን አንተ ማለት የቅርብ ሰው አይደለም። ቆይ አንተ ለምን መናገር ካለበት ተናገር። ምንድነው እኛ ነግረን ይላል። አይ እንዲህ ብዬ መናገር በቃ መናገር ካልፈለክ አታስጨንቅ። አስቀምጠህ ቁጭ በያ መናገር ካለበት ተናገር፣ ካለበለዚያ ልጅቱን አታስጨንቃት። ወይኔ እኛን እናንገራት። ቅድም ነግሬሃለሁ እኮ ንገራት በቃ። አይ እውነት ለመናገር አሹ የምር ያደረግሽው ነገር ልክ አይደለም። ገባሽ? አሁን አንድ ማድረግ ያለብሽ ነው። አይ ስሚኝ፣ ቆይ ምን እንደሆነ ታውቂያለሽ? ዋናው ነገር አንቺ ያደረግሽውን ነገር ማወቅ ነው። አንቺ ከስህተትሽ ለመማር ሬዲ ስትሆኝ ነው ነገሮች መነገር ያለባቸው እንጂ አንቺ ምንም እንዳላጠፋ ሰው አክት እያደረግሽ እዚህ ጋር ምናምን እሱ ሊነግርሽ አይችልም። ገባሽ? ጥፋትሽን አውቀሽ ቢያንስ በእርግጠኝነት የሆነ ያጠፋሽው ነገር እንዳለ ታውቂያለሽ። እኔ ልንገርህ እግዚአብሔርን እንደዚህ አይደለም። አይ ስታወሩ ምናምን አትጫጫሁ፣ ቀስ ብላችሁ አንቺም ጥፋትሽን ለማመን አንተም ደግሞ ለማስረዳት መሞከር ነው ያለሁት። እኔ ልደቴ ምናምን ተከብሮልኝ አያውቅም። በጣም ጓጉቼ ደስ ብሎኝ ነው የመጣሁት። ምንም ልደት ሲቀጥል አይ እሱ ሲጀመር እስቲ እኛ አረጋግተን ነው እንጂ ካለሽበት መጥቼ እነግራታለሁ እያለ ነበር። ገባሽ? ካለሽበት ድረስ ጋር ሊመጣ ነበር። ሰው ሰብስበህ እንደዚህ ከምታደርገኝ ለምን በጣም እሱስ ማይሆን ችግር ውስጥ ነው የምንገባው። ገባሽ? በጣም ጓደኞች አሁን ባይዘው ተራራችሁ እያወራሽ ነው። እሺ ሁላችሁም በል እየፈረዳችሁ ነው ያላችሁት። ማርያምን እያስደበራችሁ ነው። ልሂድ በቃ። ያው ከዚህ በላይ ምንም አይነት ጆጋሽ ተረጋጋ። እንደዚህ አይደለም ጀመር። አንቺ እንዴት ነው በዚህ ልክ ተፋሽን ነው አምኜሽ ነው እንዴት ትታረጋለሽ? እሺ ወደ ኋላ እሺ ቆም ብለሽ አይንሽን በጨዋታሽ እኮ አይመጣሽው። በነገራችን ላይ አንገር ልንገራችሁ የሆነ የሚያውቃችሁ ሰው ይጎዳል። እሱ ማለት ነው በጣም ትዕግስተኛ መሆኑ እዚህ ድረስ አንቺ መጥራት አይ ምን ማለት ነው የሚጎዳችሁ? አይ አይደለም በጣም የሚያስጠላል። ስለሽ እኔ እሺ የምትናገረው ነገር እግዚአብሔር ስላልኩሽ ምና ይገባትም እንዴ? ለማንኛውም እኔ ከዚህ በላይ እዚህ መቆየት ማርያም አይደለም ያለውን ነገር አሹ አስረዳት። እንደዚህ ብለህ ሂደህ መልሰህ ምን ሆነህ ነው? ለማንኛውም ጆኔ በጣም ለመረጋጋት እየሞከርኩ ነው። ከሆነ በዚህ ልክ ዛሬ ተረጋጋ ነው። እንዴት እንደዚህ ታደርጊዋለሽ አንቺ? ማለት ከኔ በላይ ራሱ እናንተ ሪስፔክት እንዳለ ነው አንቺ ነው የማውቀው። እሱ እንደዛ አንቺ ያመነሽ እንዴት እንደዚህ ታደርጊያለሽ? ለማንኛውም ከዚህ በላይ አፍሽን አትክፈች። እሺ እመታሻለሁ። አንተ ለምን ማትረጋጋ? አሹ አንተ ሴት ልጅ እንደዚህ አታርግ። ቶ እንዴት ታደርገኛለሽ? በቃ ቶ ችግር የለውም። ማስረዳት ያለብህ በቃ በኋላ ታስረዳታለህ። ኧረ በጣም ትገር ኧረ ችግር የለውም። አሹ ተረጋጋሽ። ተረጋጋ። ያለውን ነገር ተረጋጋ። በቃ ተረጋግሽ። ያለውን ነገር ለማረጋጋት ሞክሬ ነበር። በቃ ምን ይጭራሽ ኮዲ መታኝ ነበር እንዴ? በቃ አንቺ ካረግሽው አንፃር ነው። ምንድን ነው ያልኩት? እሺ ንገረኝ። እሺ ቢያንስ አንተ ንገረኝ። ማንም ሰው ራሱ እኮ እየነገረኝ ያለው እሱ ያልነገረሽ ለምንድን ነው የምነግርሽ? እሺ የሆነ ነገር እሺ ሄዳል። እሺ የሆነ ነገር እንዴ አና አይመለከተኝም። አንቺ ሜድም ካለብሽ እጂ ተከታያቸው። እሺ አሳልፉ። ላላ ተሳካለች። አንተ ግን እንደዚህ ሆነ የምርግም ማለት ነው። ስማ በጣም ደንግጣለች። በጣም ደንግጣለች። ስማ ምን እንደምናደርግ ልንገርህ። ጆ ወይ አንድ ሰው የሚፈነዳውን ያዙ ምናምን ከዛም በኋላ ከዚህ ለማስደንገጥ ስለዚህ አሁን በቃ ጆታ ፈነዳለ። ስትመጣ ሰርፕራይዝ ብለን ቅውጣ ቤተሰቦቻችን እንዳይደብራችሁ ያው ፍቹን እንጭ ብላ ደብሯታል። አልመጣም እንደዚህ አድርጊያት ታደርግልናለች። ይሄን አይታማ እንዴት ይቀር መጣች መሰለኝ ሸፈን አድርጉት መጣች። ሃፒ በርዝዴይ የሚና እንኳን ተወለድሽ ብለናል።
ወይኔ እስኪ ዘወር በይ ትንሽ እስኪ ዘወር በይ። ይሄ ነገር ይለቃል ግን ይለቃል። ከምንጣላ ይሻላል ከምንጣላ ብናራግፍ ይሻላል። በቃ ና በደንብ ይቅርታ በላት። አሁን በደንብ ይቅርታ እቅፍ አድርገህ ይቅርታ በዚህ ፋሚሊ በእኔ አጨክንም። ዳኒ ቅርቱ ነው። ዳኒ ና ዳኒ እየመጣ ነው። አይ ቲንክ ፈርቷል እንኳን ማርያም በጣም ትገርማለህ። አሁን ሃፒ በርዝዴይ ታዲያ ለበተሰማሽን ነገር አጠቃላይ እኔ ብዙ ስሜት ነው የተሰማኝ። አሁን የቱ ልናገር? ድንጋጤ አለ ብቻ አላቅም ከየትኛው እንደምጀምር። የቅድሙ እግዚአብሔርን በጣም ነበር ያስደነገጠኝ እና በለተ ቀን ደግሞ ሁለት ስሜት ነበር ላስተናግድ ነበር እውነት መስሎኝ ማለት ነው። አሁን ደግሞ በዚህ ቢወጣ እና ይሄ ትክክለኛው ቀን ነው አይደለም? አይ እኔ ምንም አላደረኩም። ሲጀመር እኔ ብኖር እናገራለሁ ማለት እሱ ላይ ደረብቂ የማደርገው ነገር የለም ሲጀመር። እና ደግሞ በጣም ነው የማመሰግናችሁ። እግዚአብሔርን አልጠበኩም፣ ማርያምን አልጠበኩም። ከዚህ በላይ ነበር ያሰብነው ግን አይ በቃ ወይ እንወጣለን ምናምን ሳንበላ ያለመመቸት ምናምን ነገር አለና የሆነ ቦታ ምናምን አስበን ነበር ያለመመቻቸት ነገር። አይ ይሄንንም አልጠበኩም ግን ደግሞ ስማምቦልድ አላመንኳችሁም፣ እግዚአብሔርን አላመንኳችሁም። በጣም ነው የማመሰግነው እግዚአብሔርን። በዚህ አጋጣሚ ቤተሰቦቼም በጣም ነው የማመሰግነው። ሃፒ በርዝዴይ በሉኝ። ያው እናንተ ሳታስደነግጡኝ በሉኝ። ግን ዳኒ ማርያምን ሰራችሁልኝ። እሺ ቴንክ ዩ እና ሁላችሁንም በድጋሚ በጣም አድርጌ አመሰግናለሁኝ። እኔ እንጃ ቃልን ያሳጣችሁኝ እግዚአብሔርን ደንግጫለሁ። እኔ ድንጋጤ አለ። ተረጋጊ። ለማንኛውም ስፖራይቷን ሲሆን ላይ ደግሞ ሁላችሁም ከአሹ ይጀምርና መልካም ምኞትን ግለጽለት። ያው እንግዲህ ፋሚሊ እንዳያችሁት ቀድሜ ይቅርታ ጠይቄያለሁ። ይሄ ነገር እንደሚከሰት ስለምናውቅ ቀድሜ ይቅርታ ጠይቄያለሁ። በዚህ አጋጣሚ ግን እንኳን ተወለድሽ፣ በጣም አምሮብሻል ከጠበቅኩት በላይ። እንዲህ አልኩኝ ሁለት ፀሐይ በዚህም አለ እንዲህ አልኩኝ። አይደለም ፀሐይ ፈለቀች እንደ ፀሐይ በራች፣ ማታ ደግሞ እንደ ጨረቃ አልኩኝና በጣም ደስ ብሎኛል። እንኳን ተወለድሽ፣ ሃፒ በርዝዴይ። ልጆ ለማንኛውም እናወራለን፣ በውስጥ እናወራለን። ግድም ጀምሮ ቂም አለብን ጆ ጋር። ዳኒ እኔ ያራግፈዋለሁ ና እዚህ ጋር ዳኒ ና። አይደለም ያራግፋል ታውቃለህ። እኔ ነኝ ያደረኩት፣ እኔ ራሴ ያራግፋል። እና እንኳን ተወለድሽ፣ መልካም ልደት ይሁንልሽ። ቀጣይ ዓመት በሰላም በደስታ በጤና ያድርሰን እላለሁ። አሜን። ዳኒ እኔ መጀመሪያም ተናግሬ የነበረ ቤተሰብ አልተባበርም ብዬ በግድ ነው እንትን ያሉኝ። የለሁበትም በነገራችን በጣም አመሰግናለሁ። እንኳን ተወለድሽልን ስፕራይቷን እየጠጣሽ እና በጣም ደስ ብሎኛል እግዚአብሔርን ስለተወለድሽ። ያው በነገራችን ላይ የሰው ልጅ በልደቱ ቀን የሆነ ነገር እንትን ሲባል የማይረሳ ቀኖች ማለት ውስታ ይሆናል በሚለው ነው ያስባለኝ እና አሹን ከሌላ ነገር አይመስለኝም። እና ይሄ እነሱ የሶስታቸው ሀሳብ ነው እና የእኛት እንኳን ተወለድሽ። ቤተሰቦች በጣም ደስ ብሎኛል። ያው ይቺ ልጅ መቼም ዛሬ ስለተወለደች ነው አንተ ጋር የሆነችው አንተን ያገኘች እና ያገኘች ተፋፈሰን ደስ ይላል። አፋፈሳችን ቤተሰቦቻችን። እኔ በጣም ነው ደስ ያለኝ ዛሬ። ማለት ፕራንክ ማድረግ ደስ ይለኛል ሁሌም፣ ያው ታውቃላችሁ፣ የሰው ልብ ቀጥ ማድረግ ደስ ይለኛል። እና ሁላችሁም እንኳን ተወለድሽ በሏት ልጅቷን። እና ደግሞ ቻናሏን አዲስ ስለሆነ አበረታቷት፣ ሰብስክራይብ አድርጉ። ቤተሰቦቻችን እንደማታሳፍሩን እርግጠኛ ነን። እንወዳችኋለን፣ እናከብራችኋለን። ያው አይ ቅድም ገልጸነዋል። ኖርማሊ ያው ብቻ
አንዳንድ ጊዜ የሆነ ቅድም እንዳላችሁት የማይረሳ ጊዜ የሚሆነው እንደዚህ አይነት ነገር ሲሆን ነው። ኖርማል ከሆነማ ሁሌ የምናሳልፈው ነገር ስለሆነ ኖርማሉ ነው ያልፋል። ግን የሆነ ትውስታ እንደዚህ አድርጎኝ ነበረ ታስታውሳላችሁ ከእናሱ ጋር ምናምን ተብሎ ለትውስታ የሚቀመጥ ነገር ነው እና ያው ካስደበርንሽ ይቅርታ። ያንቺ ማንነት እንዳልሆነ እናውቃለን። እኛም ለጨዋታ ለፕራንክ ነው። ቤተሰቦቻችንም አንቺም እንዳይደብርሽ እንዳይደብራችሁ እና ፈጣሪ ከዚህ በላይ የተሻለውን ነገር ሁሉ ለአንቺ ይስጥሽ። ቀሪ ዘመንሽን ይባርክልሽ እና በጣም 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 ደስ የሚል ጊዜ ነበር ያሳለፍነው። አሁን ኬካችን እንብላና የመጨረሻ ንግግርሽን መናገር ትችያለሽ። ከዛ በኋላ ወደ ኬኩ እንሄዳለን። የተሰማሽን ነገር ተናገሪና። እኔ እንዳልኳችሁ በጣም ብዙ ስሜት የተሰማኝ ነው። በመጀመሪያ ደንግጫለሁ። እንደኛ አልጠበቅኩም። ሁለተኛ ደግሞ የቅድሙ ፕራንክ አለ አረስታውላችሁ። እኔ ደግሞ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? የአሺ አይደለም የእናንተ መጨመር እግዚአብሔር አበላሻችሁ እኮ። እኔ አላምንህም ነበር ብቻ ምጥቶ ቅድም እኮ እያልኩ ነበረ አትጃጃልብኝ ብዬ ነበር። በጣም ብዙ ጊዜ የሚጃጃልብኝ ካያችሁት ማለት ነው። የሚጃጃልብኝ እና አንተና እኔ ስንት ነገር ትይኩ ነው የቤታችሁን ገመና እዛ ቤታችሁ በቃ አሁን እንግዲህ አሺ በጣም ጥሩ ሰው ነው በእውነት። በሀዘኔም በደስታዬም ጊዜ አብሮኝ የነበረ ሰው ነው። እንደናንተ አይነቱ ጓደኛ ደግሞ በእንደዚህ አይነት በደስታ ጊዜ እንዳለኝ ስላወቅኩኝ በጣም አድርጌ ነው ደስ ያለኝ። በጣም አድርጌ ነው የማመሰግናችሁ። በዚህ አጋጣሚ እናንተንም ደስታ ለማየት ያብቃኝ እና ሁላችሁንም ክብር ይስጥልኝ። እንግዲህ እሺ እናመሰግናለን። እና ይቆርሽልናለሽ ቢላዋ ይሄን ፕራንክ አይደለም ልመናችሁ ልደትሽ ነው አይደል? ላይ ቀለበት እንዳይሆን ፍሪ ደግሞ በዚህ አጋጣሚ ቤተሰቦች ላደረጋችሁት ነገር ጸጥ እንደማይላችሁ አውቃለሁ። ይቅርታ ብትሉ ነው የሚሻላችሁ። በጥሩ መንገድ ስለሆነ አይ ስቀልም ነው። ያው እኔ መጀመሪያ በጣም ደንግጬ ነበር፣ አልጠበቅኩም ምናምን ነበር። ሁላችሁም ደግሞ ስትሆኑ የምርም መሰለኝና ራሴ ሁላ እስከመጠራጠር ነው የደረስኩት። ግን እኔ እንጃ ለጥሩ ነገር ስለሆነ ደስ ብሎኛል። ብቻ እግዚአብሔርን ደስ ብሎኛል በጣም እና አመሰግናለሁኝ። እና ቤተሰቦቼም እንግዲህ በዚህ አጋጣሚ አትጥፉ፣ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ እና መልካም ልደት በሉኝ ኮሜንት ላይ። አፋን ያዘጋ ነው እኮ አፌን እያዘጋኝ ነው። አረዳዳ በጣይ ባበደ ቪዲዮ ሁለታችሁ ይመጣሉ። እስከዛው ሰላማችሁ ፍቅራችሁ ይብዛልን። እንወዳችኋለን። ይመቻችሁ። ፍጹም ነህ የክፋት ደስታን መች ፈቅደ ንጹህ ነው አልከኝ ይህን ቀን ወደ ተገኝተ የዛሬው ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀን ቢደገም ቀን በቀን